እሺ አሁን ይሰማል? አዎ ይሰማል ይሰማል ዶክተር። አንተ እንግዲህ። ጋር ምንም ችግር እሺ የለም፣ እኛ ጋር ነው። እሺ ወደ ትምህርታችን እንሄዳለን። እንግዲህ ባለፈው ጊዜ የሰውን ውድቀት እየተመለከትን ነበር ያቆምነው። ሰው እ፣ ያው አትብላ አታድርግ የተባለውን ነገር አድርጎ እንደወደቀ በሰይጣን አታላይነት ወይም ደግሞ በውጭ በመጣው የማሳት ድምፅ የተነሳ ሰው እንደወደቀ ስንመለከት ነበር። እንግዲህ ውድቀት ኢላማን መሳት፣ ከመስመር መውጣት፣ መጉበጥ፣ መተላለፍ የመሳሰሉ ስያሜዎች፣ ትኩረት አለመስጠት እያለ መጽሐፍ ቅዱሳችን በተደጋጋሚ በተለያየ ስፍራ በአዲስ ኪዳንም በብሉይ ኪዳንም ይህን ስያሜ ሲሰጠው ተመልክተናል። ነገር ግን ይሄ አክት ኦፍ ሲን ብቻ ነው ብለናል። ከዛ ባሻገር ግን ያ ኃጢአት፣ ያ መተላለፍ፣ ያ ኢላማ መሳት፣ ያ አታድርግ የተባለውን ነገር ማድረግ በሰው ውስጥ ውስጣዊ ውጤት ወይም ኤፌክት ኦፍ ሲን ተብሎ የተቀመጠውን የኃጢአት ኃይል ወይም የኃጢአት ጉልበት እንዲፈጠር አድርጓል። ይሄ እንግዲህ ኃይል ያለው አቅም ያለው አሮጌው ማንነት ሲንፉል ኔቸር እየተባለ የሚገለጠው ማንነት እንዲፈጠር አድርጓል። ይሄ መሻትን በመጠቀም ሰዎችን ከምድር ጋር ከስጋ ጋር የእግዚአብሔር ሀሳብ ካልሆኑ ነገሮች ጊዜያዊ ጥቅም ከሚሰጡ ነገሮች ጋር አጣብቆ ነገር ግን መንፈሳዊነትን ከነሱ ላይ እንዳይመለከቱ የሚያደርግ አቅም ያለው ጉልበት ያለው ነገር ተፈጥሯል ብለን አስቀምጠናል። ይሄ እንግዲህ የሰው መሰረታዊ ችግር ነው። ሰው ውስጡ ቆሽሿል። ከእግዚአብሔር ጋር መቀጠል አይችልም። ከእግዚአብሔር ጋር መቀጠል አይችልም። እግዚአብሔር ብርሃን ነው። ሰው ደግሞ ጨለማ ውስጥ ገብቷል። ከዚህም የተነሳ የሰው መሰረታዊ ችግር እንግዲህ ውስጣዊ ነው፣ ውጫዊ አይደለም። ውጫዊ የምንፈልጋቸው ነገሮች ሊኖሩ ይችላሉ። ነገር ግን የሰው መሰረታዊ ችግር ውስጣዊ ነው። ከእግዚአብሔር ጋር የተጣላበትና የቆሸሸበትን ነገር እንመለከታለን። ከዚህም የተነሳ እንግዲህ ይሄ ውስጣዊ መቆሸሽ በሰው ላይ በጣም ብዙ ችግሮችን አምጥቷል። ከእግዚአብሔር ጋር እንዲለያይ አድርጎታል። በኋላም እናየዋለን። እንደገና ደግሞ ኮንሲኩዌንስ የምንለው ወይም ደግሞ በቀጣይነት ይሄ ውስጡ የተበላሸ ስለሆነ በተመሳሳይ ኃጢአት አይገለጥም። አዳም ያንን በመብላት ወጥቷል። ነገር ግን እንደያለበት ሁኔታና እንደየዘመኑ ደግሞ ኃጢአት በተለያየ መንገድ ከእግዚአብሔር ጋር መተላለፍ ወይም እግዚአብሔር የማይወዳቸውን ነገሮች ወደ ማድረግ ውስጥ ሰው እንዲገባና የበለጠ ኃጢአት እየጨመረ እንዲመጣ የሚያደርግ ኮንሲኩዌንስ ወይም ደግሞ የዛ ውጤት የሚገለጥበት ነገር እንዳለ ስንመለከት ነበር። እንግዲህ ሰው አድርግ የተባለውን አታድርግ የተባለውን ነገር ከማድረግ የተነሳ ወደማይገባ ነገር ውስጥ እንደገባ እየተመለከትን ነው። ወዲያው ደግሞ የምንመለከተው ምላሽ ወዲያው የተከሰተውን ነገር ካየን አዳም እግዚአብሔር በሚጠራው ሰዓት አዳም አዳም ወዴት ነው ያለው ሲለው መሸሸግ ነበር። ኃጢአት ሁልጊዜ ወደ መሸሸግ፣ ወደ መራቅ፣ ወደ መሰወር እና ራስን ወደ ማግለል፣ ወደ ማይሆን ከለላ ውስጥ ወደ መግባት፣ እግዚአብሔርን ማምለጥ አይቻልም፣ ግን ማይሆን ከለላ ውስጥ ወደ መግባትና ወደ መደበቅ ያመጣል። አሁንም ካያችሁ ብዙ ጊዜ ሰዎች ኃጢአት በምንሰራበት ጊዜ ቶሎ መራቅ፣ መሸሸግ እና ማይሆኑ ከለላዎችን ማይሆኑ ማምለጫ የሚመስሉ መንገዶችን መጠቀምን እንመርጣለን። ንስሐ ከመግባት እና በእግዚአብሔር ፊት ቶሎ ራሳችንን ከማስተካከል ከማመን ይልቅ ቶሎ ማይሆኑ ነገሮችን መላበስና በዛ ለማምለጥ የመሞከር እንቅስቃሴ እናደርጋለን። እንደገና ወቀሳንም አምጥቶበታል። ወቀሳ ይሄ በቃ ውስጣዊ ጸጸት፣ ውስጣዊ ማይላቀቀው ነገር በሰራው ነገር የመጸጸት እና የማውጣት የማውረድ ነገሮች እንዳመጣ እናያለን። እንደገናም ዲናያልም አለ፣ አለመቀበል። አሁንም ሬዚስት ያደርጉ ሰዎች እናያለን። ሁላችንም ቶሎ አናምንም። ከዚህ የተነሳ ነው፣ ከዛ የተነሳ ነው፣ ይሄ ስለሆነ ነው። ይሄ የመቀበል መሸነፍን አንፈልግም። ይሄን ነገር አድርግ ያለው ይሄን ነገር ፈጽም ያለው ከማለት ይልቅ በቃ ከዚህ ምክንያት የተነሳ ነው፣ እኔ አይደለሁም ወይም ሁኔታዎች ናቸው ወይም የተለያዩ ነገሮች ምክንያቶች አመተን ማምለጥን ቀላሉ ጉዳይ ማመን ነው።
ልክ አዳምም ካያችሁት ወዲያው እሷን ይቻለ ከዛ እሷም ደግሞ እንደገና ወደ እባቡ ስታመለክት እናያለን። የእያንዳንዱ ድርሻ አለ። ማመን ነበር የሚጠበቀው። ነገር ግን አሁንም ዲና የማድረግና ራስን ከኃላፊነት ውጭ ማድረግ ወይም እኔ አይደለሁም ከዚህ የተነሳ ነው ብሎ ኃጢአቱን ከማመን ይልቅ ማሰባበያዎችን ማቅረብ አሁንም ብዙ ሰዎች ሲጠቀሙበት፣ ሁላችንም በየተለያየ መንገድ ስንጠቀምበት እናያለን። እንግዲህ ኃጢአት ትልቅ ኪሳራ እንዳመጣ እንድናይ ነው። አሁን ዋናው ለክርስቶሎጂ የምንፈልገው እንግዲህ ይሄ የሰው መሰረታዊ ችግር ውስጣዊ እንደሆነ አሁንም ጥያቄዎቻችን ካያችሁ ውጫዊ ነገሮች ናቸው። ገንዘብ፣ ቦታ፣ ሀገር፣ ስራ፣ ትምህርት፣ የተለያየ እነዚህ ፕራዮሪቲያቸው በጣም የወረደው ነው፣ ሊያስፈልጉን ይችላሉ። ግን መሰረታዊ ጉዳይ እግዚአብሔር የሚፈልገው ዋናው ጉዳይ አይደለም። እኛ ላይ እግዚአብሔር እኛ ውስጥ ይሄ ውስጣዊ ኃጢአት እሱን ነው የሚመለከተው፣ እሱን ይመለከታል። እንደገናም ደግሞ በኋላም እንደምናየው እንድንሰራም የሚፈልገው እሱን ነው። ከዳንም በኋላ ይህንን በመለወጥ አዲሱን ሰው ወደ መምሰል ማደግ የምንችልበትና ቶታሊ የዚህን ጉልበት ቀንሰን እንደ እግዚአብሔር ሀሳብ እንደ እግዚአብሔር ፈቃድ የሚመላለስ ሰው ነው ማየት የሚፈልገው እንጂ አሁን በጣም የዘነጠ በጣም የተማረ በጣም ብዙ ቤቶች፣ መኪኖች ያሉት እነዚህ ዝም ብለው ፕሮቪደንስ ካየናቸው ከኋላ ከተከተሉን ችግር የለውም። ግን እንደ ዋና ይህን አይደለም የሚፈልገው። ይሄ ውስጣዊ ነገራችን እንዲለወጥ እና በውስጣዊ ጠላታችን ላይ ከዳንም በኋላ ኃይል እንድናገኝ፣ ላልዳነ ሰው ደግሞ ከዚህ የሚላቀቅበትን ነገር ነው የሚፈልገው። ከዚህ መላቀቅ ወደሚችልበት መስመር እንዲገባ ነው የሚፈልገው። ለዳነውም ላልዳነውም ካያችሁ ይሄ ችግር ነው አሁንም ያለው። የዳነው ድኗል። ይህን ነገር ግን ጉልበቱን በሱ ላይ ያለውን ስልጣን በሱ ላይ ያለውን አቅም እያዳከመው እግዚአብሔርን መምሰሉን እየጨመረ እንዲሄድ ነው እግዚአብሔር የሚፈልገው። እንደገና ደግሞ ላልዳነው ደግሞ በዚህ ስርዓት ውስጥ ነው ያለው፣ በጨለማው ስርዓት፣ በዲያብሎስ ስርዓት፣ በዚህ በአሮጌው ማንነት እስራት ውስጥ ነው ያለው። ከዚህ ክርስቶስን በመቀበል ተላቆ ወደዚህ ገብቶ ይህን ደግሞ ድል ማድረግ የሚችልበት መስመር ላይ እንዲገባ ነው የሚፈልገው። እንግዲህ አሁን ለክርስቶሎጂያችን ወሳኙ ሰው ውስጣዊ መቆሸሽ አለው ነው። ይሄ ውስጣዊ መቆሸሽ ኃጢአት ሲያመጣበት አለመታዘዝ፣ ኢላማ መሳት የሚለው ብቻ ይሄ የዛ ውጤት ያመጣው አሮጌው ማንነት ወይም ሲንፉል ኔቸር የምንለው ከእግዚአብሔር ጋር ህብረት እንዳያደርግ አድርጎታል። ወይም ደግሞ 3 መሰረታዊ ሞቶችን በሰው ላይ እንዲመጡ አድርጓል። አንዱ መንፈሳዊ ሞት ነው። ይህ መንፈሳዊ ሞት ያው ከእግዚአብሔር ጋር ያለው ህብረትና ከእግዚአብሔር ጋር ያለው ግንኙነት መቋረጥ ነው። ባለፈው አይተነዋል። ሰው እንግዲህ ይሄን ሲያጣ በጣም የወረደ ሆኗል። በጣም የወረደና በጣም ያለውን ነገር እንዳጣ ስንመለከት ነው። ጎዶሎ ነው ሰው ካለ እግዚአብሔር ከነፍሱ ጋር አብሮ ህብረት እስካላደረገ ድረስ ሰው ጎዶሎ ነው። ይገዳደላል፣ ይጨራረሳል፣ ማይረባውን ነገር ያደርጋል። አሁን እንደምታዩት ተምሮም ብዙ ነገር ይዞም ጨብጦም ግን ማይገባ ነገር ውስጥ ሲገባ እናያል። ሰው በፍጹም እግዚአብሔር ከሱ ጋር ሲሆን ብቻ ነው በሙላት መንቀሳቀስ የሚችለው። እግዚአብሔር ባሰበለት እና መልካም በሆነው መንገድ መንቀሳቀስ የሚችለው እግዚአብሔር ከሱ ጋር በዛ ዲዛይን ስለተደረገ ማለት ነው። ስለዚህ ሰው ከእግዚአብሔር ጋር ከተለያየ መንፈሳዊ ሞት ስንክ እግዚአብሔር ጋር ሲለያይ አብሮ ብዙ መዘዞችን ያመጣበታል። ስልጣኔው ሊታደገው አይችልም። ትምህርቱ ሊታደገው አይችልም። የተለያየ ነገሮች መሰራታቸው ሊታደገው አልቻለም እስካሁን ድረስ። ምክንያቱም ሰው እግዚአብሔርን አጥቶታል። ከእግዚአብሔር ጋር የነበረውን ህብረት አጥቶታል። ባዶ ሆኗል። ከዚህም የተነሳ ትልቅ ኪሳራ ውስጥ ትልቅ ጉድለት ውስጥ እንዳለ እናያለን። አሁን በራሱ በዚህ በትንሽ አእምሮ እና በሚመለከተው በሚያየው ነገር ላይ ለመመራትና ለመንቀሳቀስ እየሞከረ ነው ያለው።
በዛ ላይ አጋንንት የዲያብሎስ የተለያዩ ኢንፍሉዌንሶች አሉ። የባሰ ኃጢአቱ እየጨመረ ነው የሚመጣው። ስለዚህ እንግዲህ ይሄ መንፈሳዊ ሞት ከእግዚአብሔር ጋር ያለው ህብረት መቋረጥ ነው። ነፍስ ደግሞ ካለዚህ ሙሉ መሆን አትችልም። ሰው ካለዚህ ሙሉ መሆን አይችልም። ወዲያው የተከሰተው ሞት እንግዲህ ይሄ መንፈሳዊ ሞት እንደሆነ እንመለከታለን። ከዚህም የተነሳ እንግዲህ ልክ ዘፍጥረት 3 ላይ ስንመለከት ወዲያው እግዚአብሔር በተለይ ኃጢአት ለሰራው ሰው የተናገረውን እንመለከትና ከክርስቶሎጂ ጋር የሚያያዘውን ይዘን እንሄዳለን። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ። በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩም ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመን ሁሉ በድካምህ ከእርሷ ትበላለህ። እሾህና አሜኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ ወጣህበትን መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ ሲል እናያለን። እንግዲህ እዚህ ጋር በጣም መሰረታዊ የሆኑ ነገሮችን እናገኛለን። አጠቃላይ የመጣውን ነገር ከኃጢአት የተነሳ የመጣውን ነገር የምንመለከትበት ክፍል እንደሆነ እናያለን። አንደኛው በአንተና በሴቲቱ መካከል ይላል። ይሄ ለእባቡ የተነገረውን እንመለከታለን። ከዚህ የተነሳ ይሄ በመሲሐዊ ዘርና እንደገና ደግሞ በዲያብሎስ መካከል ቀጣይ ጦርነት እንዳለ መሲሐዊ ተስፋም እዚህ ጋር ሲሰጥ እንመለከታለን። ክርስቶሎጂያችን እንግዲህ ልክ እዚህ ጋር መነሻውን ይዞ ነው የሚነሳው። መነሻው እዚህ ጋር ነው። ስለዚህ ክርስቶሎጂ ከአዲስ ኪዳን ላይ የምንጀምረው ከሆነ አይመጣም። ተስፋው እዚህ ጋር ነው። ለወደቀው ሰው እግዚአብሔር የሰጠው ተስፋ መሲሐዊ ተስፋ ዘፍጥረት 3:15 ላይ ይጀምራል። ስለዚህ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ይላል። አንተ ራሱን ትቀጠቅጠዋል፣ እሱ ደግሞ ሰኮናህን ይቀጠቅጠዋል ይላል። ይሄ በመሲሐዊ ቃል ኪዳን ውስጥ ያለውን በኋላ እናየዋለን። ቀጣይ የሆነ እስከ መጨረሻ በዲያብሎስ እና በመሲሁ መካከል ወይም በእግዚአብሔርና በመሲሁና በዲያብሎስ መካከል ያለውን ቀጣይ የሆነ ግብ የምንመለከትበት ነው። ከዚህም የተነሳ አንዱ የተሰጠው ተስፋ እንግዲህ መሲሐዊ ተስፋ እዚህ ጋር ይነሳል። ሰው ከእግዚአብሔር ጎሏል። እንደገና መንፈሳዊ ሞት ሞቷል። አካላዊ ሞት መጥቶበታል። አካሉ እስከ መጨረሻ ይቀጥል ነበር። አሁን ግን የተገደበ እድሜ እንዲኖረው ተደርጓል። እንደገና ደግሞ ከፊት ለፊት ጀጅመንት የዘላለም ሞት አለበት። ሰው እነዚህን ይዟል። መንፈሳዊ ሞት ሞቷል። ከእግዚአብሔር ጋር ያለው ህብረት ብለን ያስቀመጥ ነው። አካላዊ ሞት ደግሞ አፈር ነህና ወደ አፈር ትመለሳለህ ስላለው የተወሰነ ዘመን ኖሮ የሚሞት ሆኗል። ተመልሶ ለዘላለም የሚኖር አይደለም፣ የሚሞት ሆኗል። ይሄ አካላዊ ክፍሉ ተመልሶ ይሞታል ማለት ነው። ከዛ ነፍሱ ላይ ደግሞ ጀጅመንት ወይም ደግሞ የዘላለም ፍርድ አለ። የዘላለም ፍርድ አለ። ሰው በኪሳራ ነው የወጣው። በኪሳራ ነው። አንድ ተስፋ ብቻ ይዞ ነው የመጣው። አንድ ተስፋ አጠቃላይ ኪሳራን የደረሰበት አጠቃላይ ውስጡ ተበርዟል። ቅድም እንደተመለከት ነው። እንደገና ደግሞ ሞት መጥቶበታል። ከእግዚአብሔር ጋር ያለው ነገር ደግሞ ተበላሽቷል። ከእግዚአብሔር ጋር ያለው ህብረት ተበላሽቷል። ምን ያክል ተቅባዝባዥና ምን ያክል ነፍሱ እረፍት የሌላት ነፍሱ ማይገባ ነገር የምታደርገውን እንደተገለጠች እንመለከታለን እስካሁን ድረስ። ከዛ ደግሞ እንደገና ከፊት ለፊት ደግሞ የዘላለም ፍርድ አለበት። መጨረሻ ላይ ዘላለም ፍርድ አለበት። አሁን እዚህ ጋር አንድ ነገር ነው መረዳት። ይሄ ፊት ለፊታችን ያለው ማህበረሰብ እኛንም ራሳችንን ጨምረን ከመዳናችን በፊት ስንመለከት እነዚህ ሶስት ነገሮችን ሉዘር ነን። ጌይነር አይደለም። አሁን ሰው ተምር ያለው ዶክተር ነኝ፣ ፕሮፌሰር ነኝ፣ ቢሊየነር ነኝ፣ ምናምን ነኝ፣ ዓለም እንዲሰል ሉዘሮች ነን። እነዚህ ሶስት መሰረታዊ ችግሮችን ተሸክመን የወጣን ሰዎች ነን። አሁን እየጠራን ያለ ነው ሌላ ነገር ነው። መኪናን እየጠራን ያለ ነው፣ ትምህርትን እየጠራን ያለ ነው፣ የተለያዩ ቁሳቁስን እየጠራን ያለ ነው። ግን ወድቀን የወጣ ነው። የጠፋን ሰዎች ነን። የጠፋው ሰውዬ የጠፋበትን ምክንያት ትቶት
በማይሆን ነገር ራሱን ለመግለጽ እየሞከረ ነው። በትምህርት፣ በዕቃ፣ በቁሳቁስ፣ በልብስ፣ በተለያየ ነገር ነው ራሱን እየገለጠ ያለው፣ ራሱን እየለካ ያለው። እግዚአብሔር ግን ደግሞ ሰጥቶት ተናግሮት የመጣው ከኃጢአቱ የተነሳ ከእግዚአብሔር ጋር ያለውን ትልቁን ህብረት አጥቷል። ስለዚህ ሰው ከእግዚአብሔር ጋር ያለውን ህብረት ሲያጣ አሁን እነዚህ የምንላቸውን ነገር በእነሱ ደስታ ለማምጣት ይሞክራል። በትምህርት፣ በልብስ፣ በዕቃ፣ በምናምን ቤት በመስራት የተለያየ ነገር በማድረግ እነዚህ በራሳቸው መጥፎ አይደሉም። ግን አይረካም። ደግሞ እንደገና ተመልሶም ደግሞ እንትን ያደርግ ሌላ ደግሞ ይፈልጋል፣ ሌላ ደግሞ ይፈልጋል፣ ሌላ ደግሞ ይፈልጋል እና ብሉዘር ነው አጥቷል እግዚአብሔርን። እንደገና ውስጡ ደግሞ የኃጢአት ኃይል ስላለ እረፍት አይሰጥም። የማይገባ ነገር ያደርጋል። በማይገባ ህይወት ውስጥ ይመላለሳል። በማይገባ ነገር ውስጥ የበለጠ ኃጢአት የሚገልጥና የበለጠ ጥፋት ውስጥ የሚገባበት ነገር ውስጥ እየገባ እንዲጨምር ያደርገዋል። ውስጡ ያለው ኃጢአት ወደ እግዚአብሔር መመለስ ሳይሆን ከምድር ጋር ከስጋ ጋር እየተጣበቀ ቅድም እንዳልነው ራሱን በነዛ እየገለጠ ትንሽ ዝም ብለው ከፊት ለፊት ስናያቸው በጎ የሚመስሉ ነገሮች አሉ። የሚጨበጥ የሚታይ ነገር አላቸው። ግን ፋይናሊ ግን ወደ ጥፋት የሚወስዱ ናቸው። ለትልቁ ጥያቄያችን መልስ የሚሰጡ አይደለች። መማር ለውስጣዊ ኃጢአታችን መልስ አይሰጠንም። ኢቭን አናውቀውም ውስጣዊ ኃጢአት እንዳለብን፣ ከፊት ለፊታችን ጀጅመንት እንዳለ፣ የዘላለም ፍርድ እንዳለ እንኳን አናውቀውም። ስለዚህ የባሰ እንደውም እያታለሉ ወደማይገባ ነገር ሊከቱን ይችላሉ። ስለዚህ ሰው ልክ በዚህ መነጽር ነው ማየት ያለብን። በቃ ሰው ሉዘር ነው አሁን በምድር ላይ። እግዚአብሔርን አጥቷል። በውስጡ ትልቅ ጠላት አለበት። የሲንፉል ኔቸር ያልነው አሮጌ ማንነት አለበት። ከፊት ለፊት ደግሞ የዘላለም ሞት የሚጠብቀው ነው። ስለዚህ አንድ ተስፋ አለው። ተስፋው መሲሐዊ ተስፋ ብቻ ነው። ስለዚህ ዓለም ብዙ ነገር ታቀርባለች። አሁንም ካየን ኖ አይደለም፣ ተስፋው መሲሐዊ ተስፋ ብቻ ነው እግዚአብሔር ሰጥቶት የወጣው። ስለዚህ ሰው ወደ ተሻለ ነገር አይደለም የመጣው፣ ወደ ተበላሸ ነገር ውስጥ ነው የመጣው። ሰው ደግሞ ይህንን የተሻለ አድርጎ ለመናገር ይሞክራል። እኛም ራሳችን ሁሌ የሆነ ነገር የተሻለ አድርግ የባሰ ነገር ውስጥ ነን ያለ ነው። ከተሻለ ወተን ወደ ማይሆን ነገር ውስጥ ነን ያለ ነው እና ተስፋ ግን አለን። ይህ ተስፋ ብዙ ተስፋ አይደለም፣ ኤልፒስ አንድ ተስፋ ነው። ያው እንግዲህ ብሉይ ላይ ለአዳም ከተመለከትን ከፊት ለፊት በመሲሁ በኩል ራሱን ቀጥቅጦለት እንደገና የመመለስ ተስፋ። ሌላ ነገር አሁን ወጥተህ ትሰለጥናለህ፣ ትማራለህ፣ ወጥተህ የተለያየ ነገር ትሰራለህ፣ እንዲህ ታደርጋለህ አይደለም። እግዚአብሔር ለመሰረታዊ ችግሩን ተስፋ ይሰጥ በመሲሁ በኩል እንደገና እንደሚመለስ ያ መሲሐዊ ስራ ከተሰርቶ እንደገና መመለስ የሚችልበት እድል እንዳለ ብቻ ተነግሮት ነው የወጣው። ከዛ ውጪ ግን ያለው ነገር በሙሉ ችግር ነው። እንዳውም ጥረ ግረት ትበላለህ ሲለው ቅድም እንደተመለከት ነው ምድር ላይ ከአንተ የተነሳ የተረገመች ትሆናለች፣ ጥረ ግረት ትበላለህ፣ በወዝ ትበላለህ፣ አፈር ነህ ደግሞ ወደ አፈር ትመለሳለህ ይለዋል። ስለዚህ ጥሮ ግሮ እየበላ ያረጀ ይመጣል፣ መልሶ ይሞታል እና ችግር ውስጥ ነው ያለው ሰው። ይህ አሁን የተሰጠው ጊዜ ከወጣበት ጊዜ ጀምሮ ያለው የተሰጠው ጊዜ ሌላ ጊዜ አይደለም። ባለፈውም ብየዋለሁ። ይሄ ጊዜ እንደገና መመለስ የሚችልበትን ነገር እንዲያስተካክል እንደየሰው እድሜ የተሰጠው ጊዜ ነው። ከፊት ለፊቱ ያለውን የዘላለም ሞት ተረቶ ውስጡ ያለውን የኃጢአታዊ ማንነት ተረቶ ከእግዚአብሔር ጋር መጣላቱን ተረቶ ከሚጠብቀው ከዘላለም ፍርድ ለመዳን እንደተሰጠው እድሜ ራሱን ነፃ እንዲያወጣ የተሰጠው በቃ ትልቁ ስራው ለዚህ ነው የተሰጠው። ይህን ስራ ደግሞ እንዳያውቅ ይህን ነገር እንዳያውቅ ደግሞ ዲያብሎስ በኋላ እናየዋለን ተግቶ ይሰራል። የመጣበት ዓላማ ወደ ምድር የመጣበት ዓላማ ወይም በምድር ላይ ያለው ሚሽን ሌላ ነገር እንደሆነ ይነግረዋል። መማር፣ ሀብታም መሆን፣ መነገድ፣ አገር መዞር የተለያየ ነገር እንደሆነ አድርጎት በዛ ሲንከራተቱ ሰዎች ታያላችሁ። እነዚህ ከመዳን በኋላ ከሆኑ ችግር የለባቸውም፣ ግን ዋና አይደሉም፣ ዋናው ተልኳችን አይደሉም። ስለዚህ ይህን አሁን በደንብ እየተረዳችሁ የተሰጠን ጊዜ ከፊት ለፊታችን ያለውን
የዘላለም ፍርድን ማምለጥ እንድንችል ነው። ማምለጥ እንድንችል ነው የተሰጠው። አለበለዚያ ከፊት ለፊት የዘላለም ፍርድ አለ። መጨረሻ ላይ የዘላለም ፍርድ አለ። በጎቹና ፍየሎቹን ይለያቸዋል። በጎቹን የአባቱ ብሩካን ይላቸዋል፣ ፍየሎቹን ወደ ዘላለም ቅጣት ይከታቸዋል ይላል። ስለዚህ በምድር ላይ እንድንማር፣ በዋናነት እንድንማር አይደለም የመጣ ነው። እንድናገባ አይደለም። በዋናነት የሆነ ነገር እንድናደርግ አይደለም የመጣ ነው። ያንን ይሄን በውስጣችን ለሰራ ነው ኃጢአትና በውስጣችን ላለው ሲንፉል ኔቸር ንስሐ ገብተን በየዘመኑ ባለው ቃል ኪዳን በኋላ እናያቸዋለን። በየዘመኑ ባለው ቃል ኪዳን ነክተን ራሳችንን አስመልጠን ከሚጠብቀን ከዘላለም ፍርድ ሰው ራሱን አስመልጦ እንዲገኝ ለማድረግ ነው እግዚአብሔር ይህን ዕድል የሰጠው። ስለዚህ ይሄ በምድር ላይ ከኤደን ገነት ከተወጣ በኋላ ያለው ጊዜ ጠቅለል አድርጋችሁ ካያችሁት የመመለስ ዕድላችንን የምናመቻችበት የምንነቃበትና የምናመቻችበት ጊዜ ነው። ግን ሲንፉል ኔቸር ደግሞ በጣም ኃይለኛ ነው። ቀደም ብለነዋል። ውስጣችን ያለው ኃይል ጉልበት ስላለው ከምድር ጋር ያጣብቀንና ከስጋ ጋር ያጣብቀንና ቶታሊ ወደዛ ውስጥ በዛ ውስጥ እንድንዳክር ያደርገናል። በዛ ውስጥ ነገሮችን ሁሉ እንድንለካ ያደርገናል። ብዙ ሰው እየጠፋ ነው የሚሄደው። ብዙ ሰው እየጠፋ ነው የሚሄደው። እንግዲህ ልክ አሁን ሰው ከወደቀ በኋላ ይሄ ነገር ሲነገረው ካያችሁ እዛው ዲያብሎስ አለ፣ ሰው አለ፣ እግዚአብሔር አለ። ለዲያብሎስም ሲነገረው ራስን ይቀጠቅጣል ሲል ቅድም መሲያዊ ተስፋ ብለን ያልነውን እንመለከታለን። እንደገና ሰውም ደግሞ ይሄ ነገር ተነግሮታል። ይሄ ተስፋ ተነግሮታል። ፊት ለፊት ያለውም ግብ ተነግሮታል። እግዚአብሔርም እዛው አለ። ስለዚህ ልክ ከዘፍጥረት 3 በኋላ ይሄ ግብ ሲጀምር ነው የምንመለከተው። አሁንም እንደገና መጽሐፍ ቅዱሳችን ላይ በተሳሳተ መንገድ ናሬሽኑን በመከተል አሁን እንደ አብርሃም ታሪክ የምናምን ታሪክ በኋላ እናየዋለን። እንደዚህ ያለ ወደ ሌላ አቅጣጫ ወስዶብን ናሬሽኑን። እግዚአብሔር ግን ይህን ነገር ነው ለመስራት የሚፈልገው። መሲያዊ ተስፋውን ፈጽሞ ሰዎችን ከዘላለም ፍርድ የሚወጡበትን ነገር መስራት ሲፈልግ፣ ዲያብሎስ ደግሞ ሰዎች ምክንያት ራስን ይቀጠቅጠዋል ተብሏል። እንዳይቀጠቀጥ ምን ማድረግ ነው? መሲያዊ ተስፋን ማጨናገፍና ሰዎችን በሙሉ ወደ ማይገባ ነገር ውስጥ መክተት። ይህን ለመስራት ከበስተኋላ ሆኖ ልክ ዘፍጥረት 3 ላይ ከእባቡ በስተኋላ ሆኖ እንደሰራው በእያንዳንዱ የታሪክ እንቅስቃሴ ከዚህ ከወጣበት ጊዜ ጀምሮ የምንመለከተው ከበስተኋላ ሆኖ ራሱ እንዳይቀጠቀጥ ፍጻሜው እንዳይመጣ ለማድረግ ያንን መሲያዊ ተስፋ ከሴቲቱ የሚወለደው ስለተባለ ማጨናገፍ ነው መስራት የሚፈልገው። እግዚአብሔር ደግሞ ሰው በመሃል እንግዲህ እናየዋል። እግዚአብሔር ደግሞ ይሄ መሲያዊ ተስፋን ቅሬታዎችን በመጠቀም በራሱ ታማኝነት እግዚአብሔር ራሱ ታማኝ ሆኖ መፈጸምና አጠቃላይ ሰዎችን ወደ ዘላለም ሕይወት የሚገቡበትን ከዘላለም ፍርድ የሚድኑበትን ነገር መስራት ይፈልጋል። መሲሁን አመጥቶ አሁን ግቡ እዚህ ውስጥ ነው ያለው። ይሄ እንዳይፈጸም ይፈልጋል። እግዚአብሔር ያን እንዲፈጸም ይፈልጋል። ሰው ደግሞ ካያችሁት ከምድራዊ ነገር ጋር ተጣብቋል። ነፍሱ እግዚአብሔርን አታለች ከኃጢአት የተነሳ። አሁን ከምድራዊ ነገር ጋር መሻቱን በመጠቀም ውስጡ ያለው ሲንፉል ኔቸር መሻቱን በመጠቀም እና የሚያያቸውን ነገር በመጠቀም መሻት እንዲንቀሳቀስ እያደረገ ከዛ በኋላ ከስጋና ከምድር ጋር እየተጣበቀ የሚለካው ነገር በሙሉ ከዛ ጋር እየሆነ መጥቷል። እግዚአብሔር ጣልቃ እየገባ ነው። በኋላ እናያቸዋል። በአብዛኛው ዲያብሎስ ድል ያደረገ የሚመስል አይነት እየተከተለ ነገር ግን እግዚአብሔር ጣልቃ እየገባ ይህን ለመፈጸም የሚንቀሳቀስበት ታሪክን እናያለን። ስለዚህ አሁን ምንድን ነው የፈለግኩት? ብሉይ ኪዳንን በምንመለከትበት ጊዜ ኖርማሊ በፊት ከምንመለከትበት መውጣት አለብን። ኖርማሊ እነዚህ ናሬሽኖቹን እየተመለከትን ከግብፅ አወጣቸው፣ እንትን አደረገ፣ እስራኤልን እንደዚህ ያደረገ፣ እንደዚህ እያልን ከሄድን ይሄኛው ነገር ይጠፋብናል። ይህን መሲያዊ መስመር ነው ተከትለን መሄድ ያለብን። ምክንያቱም ሰው እግዚአብሔርን አጥቶ ወይም ሲወጣ ከኤደን ገነት ሲያስወጣው ከሴቲቱ የሚወለደው የእባቡን ራስ ይቀጠቅጣል ብሎ እንግዲህ እንደገና የሚመለስበትን ነው።
ስለዚህ አሁን መጠበቅ ያለብን እንዴት ነው የምንመለሰው ነው ብሉይ ኪዳን ላይ እያነበብን ስንሄድ እንጂ የሚመጡት ታሪኮች የሚመጡት ናሬሽኖች ትረካዎች ከወሰዱን ተመልሰን ሌላ ነገር ውስጥ እንገባለን። ከመሲያዊ ተስፋ እንወጣና መልሰን ምድር ላይ እስራኤል ላይ የተለያየ ነገር ላይ አሁን ብዙ ቦታ እንደሚሰበከው ማለት ነው ያ እየወሰደን ይመጣል። ስለዚህ እቺ መነሻዋን ማጠብቃት ለዚህ ነው መሲያዊ ተስፋውን መከተል ያለብን። ምክንያቱም መሲያዊ ተስፋ እስካልተፈጸመ ድረስ ከፊት ለፊት አለ ያልነው የዘላለም ሞት ነው። አንደኛ ሰው ምን ሆኗል ብለናል? ወድቋል፣ ውስጡ ተበርዟል። መሰረታዊ ችግሩ መሬት አይደለም። መሰረታዊ ችግሩ ምግብ አይደለም። መሰረታዊ ችግሩ ዕቃ አይደለም፣ ቁስ አይደለም፣ ወይም የተለያየ ነገር አይደለም። መሰረታዊ ችግሩ ውስጡ ያለውን ቆሻሻ የሚነጻበትን መንገድ ማግኘት ነው። ይሄን ነው መከተል ያለብን። ስለዚህ ይሄ እስካልነጻ ድረስ ይሄ እስካልተስተካከለ ድረስ ምንም ነገር ቢጨበጥ ሰው ከፊት ለፊት ያለው ቅድም ያልነውን ጀጅመንት ወይም ደግሞ የዘላለም ቅጣት የሚገባበት ይሆናል። ይህም መነጽር ጠብቀን ነው መሄድ ያለብን እንጂ የሆነ ነገር ሲመጣ በቃ የሆነ እንትን እንደተገኘ አድርገን እንዳናስብ። ብሉይ ኪዳን ላይ ያነበብን ስንመጣ መሲያዊ ተስፋው እንዴት ነው የሚፈጸመው ነው የሚፈጸምበትን መንገድ መፈለግ መቻል አለብን። ስለዚህ ልክ እኛ በዚህ ይህን ተስፋ እየተከተልን ነው የምንሄደው። መሲያዊ ተስፋ እግዚአብሔር ሰጥቷል። ይህን ተስፋ ለመፈጸም የሚንቀሳቀስበትን አካሄድ እናያለን ማለት ነው። የሚንቀሳቀስበትን አካሄድ እናያለን። ከዚህም የተነሳ እንግዲህ ሰው ውጤታማ የምንለው በሌላ ነገር አይደለም ማለት ነው። ሰው ውጤታማ ሆነ ሰክሰስፉል ሆነ ስንል ስለተማረ፣ ስለሰራ፣ ስላጠራቀመ በፍጹም። ሰው ውጤታማ ያልሆነው ከእግዚአብሔር ጋር ያለውን ነገር አበላሽቶ ነው የወጣው። ውጤታማ ሆነ ስንል ከእግዚአብሔር ጋር ያለውን ነገር አስተካክሎ የዘላለም ፍርድን የሚያመልጥበትን ነገር አስተካክሎ ከሄደ ብቻ ነው። ከዚህ ውጪ ያለው ነገር በሙሉ መጨረሻ ላይ ኪሳራ ውስጥ ነው የሚከተው። ቅድም ያልኩትን የዘላለም ፍርድ ውስጥ ይገባል። ፕሮፌሰር ቢሆን፣ ቢሊየነር ቢሆን፣ ጀግና ቢሆን፣ የተለያየ ነገር የተዘመረለት ቢሆን መጨረሻ ላይ ወደ ዘላለም ፍርድ ይገባል። ስለዚህ ሰክሰስፉልነስ ከዚህ አሁን ከተመለከትንበት አንግል ካየን ድኖ ነፍሱን ከዘላለም ፍርድ ነፃ ወጥቶ ወደ ዘላለም ሕይወት ውስጥ መግባት የቻለ ሰው የመጣበትን ተልእኮ ፈጽሟል ማለት ነው። የተሰጠውን ጊዜ ቅድም ያልኩትን ፈጽሞ የሄደ ሰው ነው። ከዛ ውጭ ያሉ ሰዎች በሙሉ የተሰጣቸውን ጊዜ ያልተጠቀሙና በተለያየ መልካም በሚመስሉ ጥሩ በሚመስሉ ለሰዎችም ጥሩ ነገር ሰርተው ሊሆን ይችላል ለምድራዊ ነገራቸው በዛ እነዛ መጥፎ ናቸው እያልን አይደለም፣ ግን ፋይናሊ ወደ ዘላለም ፍርድ ነው የሚገቡት። ስለዚህ ሰክሰስፉልነስ በመጽሐፍ ቅዱሳችን ድኖ መገኝ ከወደቁበት ነገር ውስጣዊ ችግርን አውቆ ንስሐ ገብቶ ድኖ ነፍስን ከዘላለም ፍርድ ማዳን ማለት ነው። እነዚህ ሶስቱን የተመለከት ነው። ስለዚህ መንፈሳዊ ሞት አለ። ሰው በሚድንበት ጊዜ ከእግዚአብሔር ጋር ያለው ነገር ይስተካከላል። አካላዊ ሞት አካሉ ይሞታል፣ ግን አዲስ ሰማያዊ አካል ይጠብቀዋል። ከዛ ደግሞ ከዘላለም ፍርድ ይድናል። ይህንን ነው የምንፈልገው። ይህንን መጽሐፍ ቅዱሳችን የሚያሳየን። ስለዚህ ምንም ነገር ስለካ በዚህ መለኪያ ውስጥ ነው ሰውን መለካት ያለብን ማለት ነው። ይህን ካላሟላ ያ ሰው ሰክሰስፉል አይደለም፣ ያ ሰው ውጤታማ አይደለም፣ ወይ ሀገር ውጤታማ አይደለም። ስለዚህ ምድሩን ወይም የተለያየን ነገር ብቻ መመልከት የለብንም ለማለት ነው። እንግዲህ ይህ ተስፋ ሲሰጥ ሰጪው እግዚአብሔር ነው ብለናል። ለምንድን የተሰጠው ስንል ባለፈው ጊዜ ያየነው ትንሽ ሩም አለ። ሰው በራሱ ኃጢአት ፈጥሮ አላመጣም። የውጭ ተጽዕኖ አለበት። ዲያብሎስ ከዚህ ፍሬ ብትበላ እንደ እግዚአብሔር ትሆናለህ የሚል ድምፅ አለው። ድምፅ ሰጥቶታል። ባለፈውም ብየዋለው። ስለዚህ ሰምቶ ነው ወደ ኃጢአት ውስጥ የገባው። የተሰጠው ምድል ሰምቶ መመለስ እንዲችል ነው። ስለዚህ በግድ አይደለም፣ ሰምቶ መመለስ እንዲችልና እግዚአብሔር ተናግሮት ወይም እግዚአብሔር የተለያየ ቃል ኪዳንን ሲያቀርብለት አዲስ ኪዳን ላይ ደግሞ ወንጌልን ሲሰማ ሰምቶ መመለስ የሚችልበትን እድል ነው። አሁን ይሄ እንግዲህ ሰው በገዛ ፈቃዱ ነው የወደቀው።
እግዚአብሔር ተጭኖት አይደል? ሰይጣን ተጭኖት አይደለም? እግዚአብሔርም ተናግሮት ነበረ እንዳይበላ። ሰይጣንም ደግሞ በግድ ጆሮውን ይዞ አላስበላውም፣ ግን ተናግሮት ሰምቶ ወድቋል። ሰምቶ ስለወደቀ አሁንም ሰምቶ መመለስ የሚችልበትን እዚህ ጋር ጥሩ ፕሪንሲፕልን ማላከክ አንችልም። ሰማንም ምንም አልንም ከወደቅን ወድቀናል ነው። ስለዚህ ለዛ ምላሽ መስጠት ይጠበቅብናል። ከሌ ነው የሚል ነገር አይሰራም ማለት ነው። ስለዚህ አሁንም እግዚአብሔር ከሰዎች የሚፈልገው ምላሽ መስጠት ነው። ኃጢአታቸውን ማወቅ ምላሽ መስጠት እንጂ ማላከክ አይፈልግም። ምክንያቱም ለአዳም ለአጠቃላይ ለሰው ልጅ የተሰጠው መመለስ ነው። ኃጢአቱን አውቆ ንስሐ ገብቶ የቀረበለትን ቃል ኪዳን እንደየዘመኑ የቀረበለትን ቃል ኪዳን ተቀብሎ መዳን የሚችልበት መስመር ላይ ምላሽ ሰጥቶ መግባት እግዚአብሔር ይፈልጋል። ከዚህ ውጪ ሰው ሊድንበት የሚችልበት መንገድ የለም። ስለዚህ እንግዲህ ከውጭ ኢንፍሉዌንስ ስላለበት ዝም ብሎ ይገባል ማለት አይደለም። ለሚነገረው ለሚቀርብለት ቃል ኪዳን እንደየዘመኑ ሞዛይክ ኮቨናንት ላይ ከሆነ ሞዛይክ ኮቨናንት፣ አዲስ ኪዳን ላይ ከሆነ የወንጌል ቃል ኪዳን፣ የአዲሱ ኪንግደም ቃል ኪዳን ሲቀርብለት ሰምቶ ምላሽ መስጠት አለበት። ያኔ መዳን ወደሚችልበት መስመር ላይ ይገባል ማለት ነው። እንግዲህ ልክ ግብግቡን እንድንመለከተው ያስፈልጋል። ልክ አዳም ከወጣ በኋላ አዳም ላይ ያለውን ኃጢአት አይተነዋል። አትብላ ከተባለ የተባለውን ነገር እንደበላ ነው ያየነው። ግን ሰው ምን ያክል ውስጡ ያለው ኃይል ጉልበት እንዳለው እንመለከታለን። ልክ ከዘፍጥረት 3 በኋላ ስንመለከት ኃጢአት እየጨመረ ሲመጣ ታያላችሁ። እስከ ዘፍጥረት 11 ብትመለከቱ እየጨመረ ሲመጣ አሁን ዲያብሎስ አይደለም የሚለን። በደንብ ረጋ ብላችሁ አስቡት። ስለዚህ የሰው መሰረታዊ ችግር ውስጡ ነው። ከውጭ ኢንፍሉዌንስ ሊኖር ይችላል፣ ግን አሁንም ውስጡ ነው ዋናው መሰረታዊ ችግር። ቃየል አቤልን ሲገለው እናያለን። አዳም እዛ ገሎ አይደለም የሚወጣው። ስለዚህ ቅድም ያልኩትን ነገር እንድታስታው በየጊዜው የተለያየ አይነት ኃጢአቶች እየተፈበረኩ መምጣት ጀመሩ ማለት ነው። ኃጢአት እየሰፋ መገለጫው ኮንሲኩዌንሱ በተለያየ መንገድ እየሰፋ ሲመጣ እንመለከታለን። በጣም እየጨመረ ሲመጣ እንመለከታለን። ስለዚህ ኃጢአት እያደገ ከበስተኋላ ዲያብሎስ ይተጋል ማለት ነው። ይተጋል። ውስጡም ሲንፉል ኔቸር አለ። እንደገና ዲያብሎስም ከውጭ ይተጋል። እግዚአብሔርም ከሴቲቱ የሚወለደውን በማምጣት ምላሽ ለመስጠት ይተጋል። ስለዚህ ልክ አሁን ግብግቡን እያያችሁ እንድትመጡ ነው። ስለዚህ ቃየል አቤልን ገደለው። ልክ እንዲሁ ስናነብ ማለት ነው ዘፍጥረት መጽሐፋችን ላይ። ከዛ በኋላ ቃየልም ተሰደደ። አሁን ግብግቡን ታዩታላችሁ። ስለዚህ ከየትኛው ልጅ ነው ከሴቲቱ የሚወለደው ተብሏል? ከየትኛው ነው? አሁን እኛ ለቀነው አቤልና ቃየል ታሪክ ላይ ስለገባን ነው። ግን ከዘፍጥረት 3 ጋር ካያችሁት ያ በጣም ቢያስደነግጠን መውጣታችን ቢያስደነግጠንና እንዴት አድርጌ ነው የምመለሰው ብለን ታሰበን አቤልና ቃየልን ሲያቀርብልን ወይ በአቤል እንመለሳለሁ ብለን እናስባለን። ስለዚህ አቤል ሲሞት ተስፋ ነው የምንቆርጠው። ቃየልም ኃጢአተኛ ነው፣ ተስፋ ነው የምንቆርጠው። ልክ በዚህ መንገድ ነው የምንሄደው። መሲያዊ ቃል ኪዳኑ ከየት ነው ያ ልጅ የትኛው ነው እያልን ነው መምጣት ያለብን እንጂ ለቀነው የሚመጡት ታሪኮች እየወሰዱን ከሄዱ ከመሲያዊ ቃል ኪዳን ሰው ለዚህ ነው ብሉይ ኪዳን ተሳስቶ የሚወጣው። ከመሲያዊ ቃል ኪዳን እንውጣና የቀረበው ናሬሽን ላይ እንዘፈቅበታለን። የቀረበው ትረካ ላይ እንዘፈቃለን። ያንን ለቀን ይመጥ ግን መያዝ ያለብን አሁን ሉዘር ነን። እንዴት አድርጌ ነው የምመለሰው? እንዴት አድርጌ ነው ከዘላለም ፍርድ ምድነው? እንዴት አድርጌ ነው ልክ ከዘፍጥረት 3 ጀምሬ ስመጣ ማለት ነው እንዴት አድርጌ ነው ያ ልጅ መጥቶ እንደገና የእባቡን ራስ ቀጥቅጦ እምገባው? አቤል ነው ብዬ በቃ በደንብ ተነሳስቼ መጠበቅ ነው ያለብኝ። ያ ከሆነ የምጠብቀው የአቤልና የቃየልን ሲምፕል ናሬሽኑን ሳይሆን የመመለስን ጉዳይ ነው። እግዚአብሔር የገባውን ቃል ኪዳን ከሴቲቱ የሚወለደው የእባቡን ራስ ይቀጠቅጣል የሚለውን እሱ ተፈጽሞ የምንመለስበትን ነው የምንጠብቀው። ያ ከሆነ ጥሩ መሲያዊ መስመሩን እየተከተልን መሄድ ወይም ደግሞ ያ ነገር ልባችንን የት ነው እያልን እየፈለግን እንድንሄድ ያደርገናል።
አለበለዚያ የሚመጡት ታሪኮች እየወሰዱን ይመጣሉ፣ ይጠፋብናል። በኋላ ላይ ሌላ ዓለም ውስጥ እናገኘዋለን ራሳችንን። ሌላ ታሪኮች ውስጥ ገብተን ስለ ኃጢአት፣ ስለ እግዚአብሔር ጋር መጣላት፣ ስለ መመለስ የሚባለው ነገር ጠፍቶብን ሌላ ታሪኮች እያነበብን በነዛ ተመስጠን ናሬሽኖቹ በቀጥታ ይዘውን እንሄዳለን። ስለዚህ መሲሐዊ መስመሩን ይዘን መሄድ ያለብን፣ እሱን እየተከተልን እሱን ለማግኘት እንሄዳለን። ስለዚህ ቃየል አቤልን ሲገለው የኔ ጥያቄ አሁን ታዲያ የቱ ነው ቃል ኪዳኑ የሚፈጽመው? አቤል መስሎኝ ነበር፣ ተገደለ። ቃየልም ኃጢአተኛ ነው። ከሴቲቱ የሚወለደው የትኛው ነው? ስለዚህ እሱን በቀጥ መፈለግ ላይ ነው። ወይስ ተበላሸ ወይ ይሄ ቃል ኪዳን ወደሚለው እንመጣለን ማለት ነው። ከዛ ኃጢአት የባሰ እየጨመረ ሲመጣ ታያላችሁ። የባሰ ያደናግጣል። እንደ ዘፍጥረት 6 ላይ እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። ምድርን በውሃ እስኪመታ ድረስ አጠቃላይ ፍጥረታትን እስኪያጠፋ ምንድነው ተስፋው? የቱ ነው ልጁ? ያ 3 ላይ ተገባው ግራ ይገባናል። እና ልክ ከበስተኋላ እግሩን ይመታሃል የተባለው ድል ያደረገ ዲያብሎስ ነገሩን የማበላሸት መንገድን የማበላሸት አካሄድን ነገሩ እንዳይፈጸም እግሩን እየመታ የማበላሸቱ ነገር ውጤታማ በጣም የሆነ ነው የሚመስለው። ኦፍኮርስ በጣም ብዙዎቹን ወደማይገባ ስህተት ውስጥ ከቷቸዋል። ከዛ በዚህ እንትን ውስጥ እያለን ነው እንግዲህ ዘፍጥረት 12 ላይ አብርሃምን ሲያመጣ እናያለን። አሁን ውስጣችን ይረጋጋል ማለት ነው። ምክንያቱም በዘር በኩል አህዛብ ይባረካሉ። ያን ቃል ኪዳን እንደገና እንዲያንሰራራ ሲያደርገው እናያለን። ዘፍጥረት 3 ላይ ሰጠውን ቃል ኪዳን ከዘፍጥረት 3 ጀምሮ እስከ 12 ድረስ የጠፋ የመሰለውን ቃል ኪዳን አሁንም ያን የምንከተልበትን መስመር ሲያስቀምጥልን እናያለን። ስለዚህ አብርሃምን ያመጣውና በዘር በኩል አህዛብ ይባረካሉ። ሲንጉላር አድርጎ ነው ያስቀመጠው። በዘሮች አይልም። እስራኤላውያን አይደለም፣ በሲንጉላር ነው ያስቀመጠው። በዘር በኋላ ገላትያ 3 ላይ ጳውሎስ ሲከራከርበት ታያላችሁ። በዘሮች አይደለም፣ በዘር ሲንጉላር አድርጎ ነው። ስፐርማ ይለዋል እንደውም በእንትን ኦሪጂናል መጽሐፍ ላይ ዘር የሚለው ከስፐርም ጋር የተያዘ ስለሆነ ስፐርማ ብሎ ያስቀምጠዋል። እና በቀጥታ ያን ቃል ኪዳን አሁን መስመር የያዝንበት ነው። ከ3 ጀምሮ እስከ 12 ድረስ ጠፍቶብን ነበር። 12 ላይ እንደውም ኃጢአት በጣም እየጨመረ መጥቶ የባቤል ግንብ የተገነባበት እና እግዚአብሔር በጣም ቋንቋዎችን ሁሉ የደበላለቀበት ምንድን ነው የሚፈጠረው? አሁን ባቤል ግንብ መፍረሱ መገንባቱ ኃጢአቱ ይታወቀናል። ግን እዛ ላይ አይደለም ፋይናሊ የምንጨርስም። የሚያደናግጠን ነገር 3 ላይ የተጀመረው ቃል ኪዳን ያ ከሴቲቱ የሚወለደው የተባለው በነጠላ የተቀመጠው የጋ ነው የሚይዘው። መጨበጫ ጠፍቶብኛል። ከዛ 12 ላይ በዚህ መንፈስ ከመጣው እረፍት አገኛለሁ። በዘር በኩል አህዛብ ይባረካሉ ብሎ አብርሃምን ከኡር ሲያመጣው እናያለን። ስለዚህ አሁን እዚህ ጋር በጣም ጥንቃቄ፣ የአብርሃም ቃል ኪዳን በአዳሚ ቃል ኪዳን ውስጥ እንደ ሰብሴት የሚገባል እንጂ አብርሃም ላይ የተጀመረ አይደለም። አሁን እስራኤላውያን የሚስቱት እዚህ ጋር አብርሃም ብለው አብርሃም እንደ ማንኛውም ሰው ቅድም ያልነውን 3ቱ ነገር ያለበት ነው። እነሱ ከእግዚአብሔር ጋር የተለያየች ነች። ውስጣዊ ኃጢአት አለበት። ከፊት ለፊት ፍርድ ይጠብቀዋል። ጣዖት የሚመለክበት ሀገር ውስጥ ያለ ሰው የነበረ ሰው ይህን ሰው አምጥቶት የአዳም ዘር ሰው ስለሆነ የአዳም ዘር ነው። ስለዚህ ይህን ሰው አምጥቶት ወደዚህ ሲያመጣው ያን ቃል ኪዳን ለመፈጸም ነው። ያን ቃል ኪዳን ለአዳም የተገባው ቃል ኪዳን እስካልተፈጸመ ድረስ የሰው ልጆች ቅድም ያለው የዘላለም ፍርድ ይጠብቃቸዋል። ማንም የአዳም ዘር በሙሉ ይጠብቀዋል። ስለዚህ አብርሃም ንጹህ አይደለም። ንጹህ ስለሆነ አይደለም ያመጣው፣ ቃል ኪዳኑን ለመፈጸም ነው ያመጣው። ስለዚህ መስመሩን ከሴቲቱ የሚወጣበት መስመር ለአዳም የተገባውን ቃል ኪዳንና ከዘፍጥረት 3 ጀምሮ እስከ 11 ድረስ ደብዛ የጠፋ የመሰለውን ለእኛ ስናነበው ደብዛ የጠፋ የመሰለውን መሲሐዊ ቃል ኪዳን መስመሩ የተጠፋና ሰው ሁሉ ኃጢአተኛ የሆነበትን እንደገና ቅሬታዎች አብርሃምን በመጠቀም እንደገና
ያን ቃል ኪዳን እንዲያንሰራራ ሲያደርገው እናያለን። ስለዚህ አሁን እረፍት የሚሰማን ቦታ ነው። ስለዚህ ከአዳም ላይ የመጣው መሲያዊ ቃል ኪዳን አብርሃም ላይ ሲገባ እናያለን። አብርሃም ላይ ስለዚህ በአብርሃም ዘር በኩል እንደሆነ እናረጋግጣለን ማለት ነው። ስለዚህ ዘፍጥረት 12 ላይ ያ ቃል ኪዳን ሲሰጥ እናያለን። ግብግቡ አሁንም ሲቀጥል እናያለን። ምክንያቱም ዲያብሎስም ከስር ከስር እንደሚከታተል እናያለን። ምክንያቱም 3 ላይ እግርህን ያሰናክለዋል ብሎታል። እግርህን ይቀጠቅጣል፣ ይመታል ብሏል። አንተ ደግሞ ራሱን ትቀጠቅጣለህ ብሎታል። ከዚህ የተነሳ በአብርሃም ላይ የመጣውን ቃል ኪዳን ለማጨናገፍ ሲንቀሳቀስ እናያለን። አብርሃም መሲያዊ ቃል ኪዳን እንደሚገባ ይገባው አይመስልም። ታያችሁት። ስለዚህ ወደ ዘፍጥረት በኋላ ላይ ወደ ግብፅ ሲወርድ እናያለን። ምክንያቱም ቃል ኪዳኑ ከሴቲቱ ከሳራ ጋር ነው ያለው። ከሴቲቱ የሚወለደው የእባቡን ራስ ይቀጠቅጣል ነው የሚለው። ስለዚህ በአብርሃምና በሳራ መካከል ነው፣ ግን ከሴቲቱ የሚወለደው ነው ቃል ኪዳኑ። ከሁለቱ የሚወለደው ይመጣና መጨረሻ ላይ መሲሁ የሚመጣበትን የሰጠው። ስለዚህ የግድ ሳራ ታስፈልጋለች ማለት ነው። ስለዚህ አብርሃምና ሳራን የወጡት፣ ግን ሳራን አሳልፎ ለፈርዖን ሰጠ ያላችሁ። ያ ቃል ኪዳን አደጋ ላይ ሲገባ ታያላችሁ። አደጋ ላይ እግዚአብሔር ጣልቃ ገብቶ ባይታደግ አብርሃም ላይ ያለው ቃል ኪዳን የአብርሃም ታሪክ ብቻ ዘፍጥረት 3ን ማሰብ አለባቸው። ተበላሽቶ ነበር። ስለዚህ እንደገና እግዚአብሔር ጣልቃ ገብቶ ሲታደግ እንመለከታለን። ከኋላ ያለው ግብግብ እግዚአብሔርም ከበስተኋላ ሆኖ አጋንንትም ከበስተኋላ ሆኖ ያን ቃል ኪዳን እግዚአብሔር ለማሳካት መሲያዊ ቃል ኪዳኑን እንደገና ደግሞ ዲያብሎስ መሲያዊ ቃል ኪዳንን ለማፍረስ የሚንቀሳቀስበት። ስለዚህ እግዚአብሔር ጣልቃ ገብቶ ያንን ነገር ሲታደገው ታያላችሁ። ያንን ነገር ታድጎ እንደገና ሳራ እና አብርሃም ሲመለሱ እንመለከታለን። ከዛ በኋላ እንደገና ለአብርሃም ቃል ኪዳን ሲገባለት እናያለን። ነገር ግን አሁንም ሌላ አደጋ ደግሞ ነው ያጋጥመናል። ሎጥ እንደተያዘ ሲሰማ ሲሄድ ታያላችሁ። አደጋ ነው በጣም። አብርሃም ጦር ሜዳ ላይ ቢሞት ብላችሁ አስቡ። የሆነ ነገር ቢገጥም ቢሞት በጣም ከባድ ነው። መሲያዊ ቃል ኪዳኑ የሚፈርስበት ነገር ይፈጠራል። ስለዚህ እግዚአብሔር ያንን ነገር አሁንም ሲጠብቅ እንመለከታለን። ከዛ በኋላ እንደገና ወደ አጋር ጋር ሲገባ ታያላችሁ። ያም ሌላ ትልቅ ችግር ነበረ። ግብግቡ እንዲገባ ነው የሚጨናገፍበትን ነገር ያው ከበስተኋላ ስለሆነ አይታወቅም። እግዚአብሔር እንደገና መጥቶ ከዚች አይደለም ይለዋል። በሚቀጥለው ዓመት ከምስረትህ ጋር ቃል ኪዳኔ ይላል። አያችሁ፣ ያ አንድ መስመር እየያዘ እግዚአብሔር ሲመጣ እናያለን። ስለዚህ አብርሃም ግን አጋር ጋር ገብቶ እስማኤልን አምጥቶታል። እዛ በኋላ እንደገና እግዚአብሔር በፍጹም እና 17 ላይ ያንን ቃል ኪዳን ሲገባ በሚቀጥለው ዓመት እንደገና ልጅ ሰጣለሁ ከሱ ጋር ነው ቃል ኪዳን የሚቆመው ብሎ የይስሐቅን ቃል ኪዳን ሲሰጠው ታያላችሁ። በጣም ደግሞ የሚያስደንቀው የ1 ዓመት ጋፕ መጠበቅ አቅቶት አሁንም ለአቢሜሌክ ሳራን እህቴ ነች ብሎ ሲሰጥ እናያለን። አሁን ተመልከቱ፣ አቢሜሌክ ከሳራ ጋር ቢጋባና ሚስቱ አድርጎ ቢያስቀምጣት ያ የመጣው ቃል ኪዳን ሊፈርስ ነው። አሁንም እግዚአብሔር ጣልቃ ገብቶ እንደገና እግዚአብሔር አቢሜሌክን እሱ ነቢይ ነው፣ ዋሽቶሃል፣ ሚስቱ ነች እህቱ አይደለችም ብሎ ሲያስለቅቅ እንመለከታለን። ግብግቡን እንድታዩት እዛ ጋር አቢሜሌክ ከሳራ ጋር ግንኙነት ፈጥሮ ወይም ሚስት አድርጎ ቢወስዳት ያ የመጣው ቃል ኪዳን ሊቆም ነበር 1 ዓመት ሲቀር 1 ዓመት። ስለዚህ ግብግቡን ታያላችሁ። ኃጢአት እየጨመረ መጥቷል። እግዚአብሔር ቃል ኪዳን ለመፈጸም በጣም እየተጋ ሲሰራ፣ ራሱ ታማኝ ሆኖ ሲሰራ እንመለከታለን። እንደገናም ዲያብሎስ ደግሞ ቃል ኪዳን የሚፈርስበት መንገድ ለማምጣት በጣም በትጋት ሲንቀሳቀስ
እንመለከታለን። ስለዚህ ከሁለቱም አንግል ላይ አደገኛ ጦርነት እናያለን። ከዚህም የተነሳ ይሄ እንግዲህ ልክ አሁን እኔ በመሲያዊ ቃል ኪዳን ውስጥ ስለምመለከተው ዋና ትልቅ ፖይንት አድርጌ ነው መሲያዊ ቃል ኪዳን እንዴት እንደሄደ እንድትመለከቱት ነው። ይሄ ከላይ ካለው ናሬሽን ባስቻገር እግዚአብሔር መስራት የፈለገው ከሴቲቱ የሚወለደውን አምጥቶ አጠቃላይ ሰው ልጆችን ኃጢአት ከፍሎ እንደገና ከሚጠብቃቸው ፍርድ ነፃ አውጥቶ ወደዚህ ወደ ዘላለም ሕይወት ለማምጣት ከእያንዳንዱ ታሪክ በስተጀርባ በታማኝነት እግዚአብሔር እንደሰራ ከእያንዳንዱ ታሪክ በስተጀርባ ደግሞ ዲያብሎስ እንዴት የሰዎችን ድካም በመጠቀምና የሰዎችን የተለያየ ፍላጎት በመጠቀም ማይገቡ ነገሮችን በማሳየት መሲሐዊ ቃል ኪዳን እንዳይፈጸም ለማድረግ እንዴት እንደተጋ እየተመለከትን። ስለዚህ ሌላው ናሬሽን አይደለም ወሳኙ። ናሬሽኑ እንደ ሲምፕል ናሬሽን እየወሰድ ነው። እግዚአብሔር ግን እንዴት አድርጎ የመሲሐዊ ቃል ኪዳንን ለመፈጸም በሰዎች ታሪክ ጣልቃ እየገባ የሰራቸውን ስራዎች የምንመለከትበት መጽሐፍ እንደሆነ እናያለን። ከዚህም የተነሳ እንደገና ከአብርሃም በኋላ እንግዲህ ይስሐቅ ሲወለድ እናያለን። ከይስሐቅ በኋላ ደግሞ እንደገና ቃል ኪዳኑ አሁንም ይስሐቅ ሁለት ልጆችን ወልዷል፣ ኤሳውና ያዕቆብን። ከዛ ቃል ኪዳኑ ያዕቆብ ላይ ሲቀመጥ እንመለከታለን። ኤሳው ምናምንቴ ሰው ነበር፣ ለቃል ኪዳን የሚሆን ሰው አይደለም። እንግዲህ ይሄ ሁሌ ቃል ኪዳን ያለባቸው ሰዎች ታማኝ ናቸው። በእግዚአብሔር ፊት መሆን የሚገባቸውን ነገር ለመሆን ይመለከተናል። እንደው ጸጋ ሰጠው በቃ መርጬሃለሁ የሚባል ብቻ አይደለም። እግዚአብሔር ከኛ ላይ የሚጠብቃቸው ኳሊቲዎች አሉ፣ ከኛ ላይ የሚፈልጋቸው ነገሮች አሉ። ኤሳው ታላቅ ነው፣ ግን የሚጠበቅበትን ብኩርናውን በምስር የሚሸጥ እንደገና የአባቱን እና የእናቱን ልብ የሚያሳዝን ከነዚህ ከእስማኤላውያን ሚስቶችን አግብቶ እናቱንና አባቱን ያሳዝን የነበረ ሰው ነው። ይህ ህይወታችንን ይፈልገዋል እግዚአብሔር። በዚህ በኪንግ ደግሞ ነገር ውስጥ ስናልፍ ህይወታችን የጠራ መሆን አለበት። ህይወታችን ያማረ መሆን አለበት። አካሄዳችን የጠራ ኃጢአትን የሚጸየፍ እግዚአብሔር የሚፈልግ አይነት ማንነት ያስፈልገናል። ያዕቆብ ደግሞ እንደዛ አይነት ነገር ነው። በገንዘብም ቢሆን ብኩርና መግዛት የሚፈልግ በምግብም እንደገናም መባረክን የሚፈልግ አይነት በማይገባ መንገድ ቢሆን መባረክን የሚፈልግ በረከትን የሚፈልግ አይነት ነገር ነው እና ይሄ ደግሞ ተራ ነው፣ ታላቅ ነው። ተራ ነገር ውስጥ ነው የገባው በራሱ ጥፋት። ይሄ ትልቅ ትምህርት አለ። እግዚአብሔር ዕለት ዕለት ያለንን ህይወት ይፈልገዋል። መንግስቱ ላይ ጸጋ ብቻ አይደለም፣ ጸጋ እንዲሰጠን ብቻ ወይም ደግሞ በእኛ ውስጥ አልፎ እንዲሰራ በእኛ ውስጥ አልፎ የተለያየ ነገር እንዲያደርግ ብቻ አይደለም። ያን እንዲያደርግ እኛ ደግሞ ለዛ ነገር የተለየ ህይወት ያስፈልገናል። እሱን የሚጠማ ለዛ ነገር ራስን የቀደሰ ራሱን አሳልፎ የሰጠ ማንነት ከሰዎች ላይ ይፈልጋል። ስለዚህ ያዕቆብ የተሻለ ሆኖ ሲገኝ አታላይ ቢሆንም ያዕቆብ የሚያታልለው ለዚህ ይህን ከመጠማት የተነሳ ያ ደግሞ ያንን ተራ አድርጎ የተመለከተ ነው። ስለዚህ ከመሲሐዊ ቃል ኪዳን ሲሰረዝ ታያላችሁ። አሁን ምንድን ነው እያስተዋላችሁ የምትመጡት? መሲሐዊ ቃል ኪዳን ያለው በአጠቃላይ በአብርሃም ዘር ላይ አይደለም። እንዴት እስራኤል እንደሳተች ታያላችሁ። መሲሐዊ ቃል ኪዳንን እግዚአብሔር እየለየው ነው የመጣው። እየለየው አብርሃምን አመጣ። ከአብርሃም ብዙ ልጆች አሉት። ኤሳው አለ፣ እስማኤል አለ። እንደገና ከኬጡራ የወለዳቸው 6 ልጆች አሉ። እነሆ ቃል ኪዳኔ ከያዕቆብ ጋር ነው። መጀመሪያ ከያዕቆብ በፊት ከይስሐቅ በፊት እስማኤልን ወልዷል። እንደገና ከይስሐቅ በኋላ ደግሞ ጭራሽ ከኬጡራ ምዕራፍ 25 ላይ ዘፍጥረት 25 ላይ 6 ልጆችን ወልዷል። ዙሪያው ተከቧል። እግዚአብሔር ግን ከዛ ውስጥ ኤሳውን ነው የሚፈልገው። ቃል ኪዳኑ በአጠቃላይ በአብርሃም ልጆች ላይ የሚሄድ አይደለም። እግዚአብሔር እንዴት እየነጠለው እንደወጣ ታያላችሁ። ስለዚህ ቃል ኪዳኑ አጠቃላይ እስራኤል ላይ ያለ አይደለም። ቃል ኪዳኑ እግዚአብሔር በመረጠው መስመር ላይ ብቻ የሚሄድ እንደሆነ ይሄ መሲሐዊ ቃል ኪዳን ያችን ነው እኛ የምንፈልገው። እኛ ደግሞ አጠቃላይ እስራኤልን ዘር ነው እያነበብን ያለ ነው። እናነባለን ምንም አንበባችን ግን ነጥለን ደግሞ መከተል ያለብን
እግዚአብሔር እየተጓዘበት ያለውን መሲያዊ ዘር ነው ማየት ያለብን። ስለዚህ እግዚአብሔር እየነጠለ መጣ። ስድስቶቹን ተዋቸው፣ በዚህ በኩል ያለውን እስማኤልን ተወና ከይስሐቅ ጋር ቃል ኪዳኔን አቆማለሁ። ከይስሐቅ በኋላ ደግሞ ከአንድ አባት ከአንድ እናት ኤሳውና ያዕቆብ ቢወለድ፣ በኋላ ላይ እንደ ሮሜ 9 ላይ ጳውሎስ ሲሞግትበት ታያላችሁ። ከአንድ አባት ከአንድ እናት መወለድ የቃል ኪዳን ባለመብት አያደርግም። እግዚአብሔር ያዕቆብን የፈለገው ኤሳው ሲወጣ ታያላችሁ። ኢቭን ዘሩ ሲለይ ታያላችሁ። ከያዕቆብ ላይ ደግሞ እንደገና 12 ልጆች ነው የወለደው። 12ቱ ነገድ የሚለው ከ12ቱ ነገድ ጋር አይደለም እግዚአብሔር የቆመው። እንደ ዘፍጥረት 48 ላይ ስትሄዱ 47 እና 48 ስታነቡት ይሁዳ ነገድን ሲለየው ታያላችሁ። ስለዚህ ቃል ኪዳኑ ቀስ እያለ ከነገድ ይሁዳን ነገድ ሲያወጣው ታያላችሁ። በኋላ ላይ ሁለተኛ ሳሙኤል ምዕራፍ 7 ላይ ከይሁዳ ነገድ በአጠቃላይ ማለት ነው ከዳዊት ቤተሰብ ብሎ ደግሞ ስፔሲፊካሊ ከአንድ ቤተሰብ መስመር ላይ ሲወስዱ ታያላችሁ። ስለዚህ መሲያዊ ቃል ኪዳን ያለው ከአጠቃላይ እስራኤል ጋር አይደለም። መሲያዊ ቃል ኪዳን እግዚአብሔር ባሰመረው በዚህ መስመር ላይ የምናገኘው ነው። ይህም መስመር ተከትለን እስካልመጣን ድረስ እንሳሳታለን። ይህም መስመር ተከትለን መምጣት አለብን። ይህም መስመር ደግሞ ተከትለን ስንመጣ መሲያዊ ቃል ኪዳን መነሻው አዳም ጋር ይሆናል። መነሻው አዳም ጋር ይሆንና መድረሻው እንደ ማቴዎስ ወንጌል ላይ በኋላ ላይ ክርስቶስ ላይ ያቆማል። ስለዚህ መነሻው አዳም ጋር ከሆነ መሲያዊ ቃል ኪዳን ዩኒቨርሳል ቃል ኪዳን ነው ማለት ነው። ሁሉን አቀፍ ቃል ኪዳን ነው። ለአዳም ነው። አዳም የሁሉም አባቱ። አዳም ላይ ያለው ኃጢአት ሁሉም ላይ አለ። አዳም ላይ ያለው ኃጢአት ዩኒቨርሳል እንደሆነ ሁሉንም ያካተተ እንደሆነ ሁሉ ለአዳም የተሰጠው ቃል ኪዳን ሁሉንም ያካትት ነው። ስለዚህ አዳም ላይ ያለው ኃጢአት አይመለከተኝም ማለት አይቻልም። ሁላችንም ከአዳም የተገኘን አጠቃላይ ሰው ዘር ያ ኃጢአት ውስጣዊ ችግር አለበት ማለታችን ነው። ውስጣዊ ችግር አለበት፣ ሲንፉል ኔቸር አለበት፣ እግዚአብሔር ጋር ተለያይቷል። ቅድም ያልናችሁ ሶስት አካላዊ ሞት ያው በሁሉ ላይ ሲፈጸም ታያላችሁ። እንደገና ከፊት ለፊት ደግሞ መንፈሳዊ ዘላለማዊ ሞት አለበት ሁሉም ሰው። ይሄ ለተወሰነ ሰው ይሄ እንትናን ይመለከተዋል እንትናን አይመለከተው የሚባል አይደለም። ለአጠቃላይ ለሰው በአንዱ አዳም ኃጢአት ወደ ዓለም ሁሉ ገባ። ያ ኃጢአት ዋጋው ሞት ነው። ስለዚህ ሁሉም ሰው ከእግዚአብሔር ጋር ተለያይቷል። ሁሉም ሰው ውስጥ ሲንፉል ኔቸር አለበት። ሁሉም ሰው ከፊት ለፊት የዘላለም ሞት ይጠብቀዋል። ልክ ከውድቀት የተነሳ ማለት ነው። እንደገና እዛው ዘፍጥረት 3 ላይ ደግሞ የሰጠን ተስፋ አለ ለአዳም፣ የሁላችን ወካይ ለሆነው ለአዳም ከሴቲቱ የሚወለደው የእባቡን ራስ ይቀጠቅጣል። ይሄ መሲያዊ ተስፋ ለሁሉም ሰው የተሰጠን። ለእስራኤል በኋላ ነው የመጣችው። ከእስራኤል ይቀድማል። አዳም ላይ ያለ አዳም ላይ ያለውን ቃል ኪዳን ለመፈጸም አብርሃምን አመጣው እንጂ አብርሃም ላይ አዲስ ሆኖ የሚጀምር ቃል ኪዳን የለም። አብርሃም ላይ አዲስ ቃል ኪዳን የሚሉ ሰዎች ስለ መሬት አይደለም ያመጣው። በአዳም ላይ ያለውን ቃል ኪዳን መጀመሪያ የሚተናገርን በዘር በኩል አሕዛብ ይባረካሉ ነው ያለው። ዘፍጥረት 12 ገና ስታነቡት እሱ ነው የምናገኘው። ስለዚህ ዩኒቨርሳል ቃል ኪዳን ደግሞ ይሄ የመቤዠት ተስፋ ቃል ኪዳን የሰው ልጆች በሙሉ እስላም ነው ምንድን ነው ሰው የተባለ ሁሉ የተስፋ አለው። ሰው የተባለ ሁሉ የአዳም ውድቀት እንዳለበት ሁሉ ሰው የተባለ ሁሉ ደግሞ ለአዳም የተሰጠው ተስፋ አለ። ይህን በደንብ ማሰብ እንግዲህ ወንጌል ስርጭት ከዚህ ጋር የተያዘ ሂዱ ወደ ዓለም ሁሉ ወንጌል ለፍጥረት ሁሉ ስበኩ ሲል ይሄ ተስፋ የሁላችንም ስለሆነ ነው። ይሄ ተስፋ እንደው የሆነ ነገር ዝም ብሎ ድንገት ይመጣልናል። ኢኒሻሊ የተሰጠን ተስፋ ነው። ከሴቲቱ የሚወለደው የእባቡን ራስ ይቀጠቅጣል ለአዳም። ስለዚህ ያ ቃል ኪዳንን ለመፈጸም
ቅድም ያየናቸው መስመሮች እግዚአብሔር ሲመጣ ታያላችሁ። እግዚአብሔር ይሄን ሁሉ ስራ ለምንድን ነው የሰራው ስትሉ በኋላ የምናያቸዋለን። እስራኤልን ለምን ከግብፅ አወጣ? ባህሩን ለምን ከፈለ? መሲያዊ ቃል ኪዳን ለመፈጸም። ባህር ቢከፈል መሬት ቢገኝ መሲያዊ ቃል ኪዳን እስካልተፈጸመ ድረስ ወደ ገሃነም ነው ሰው የሚገባው። ይህን ለመፈጸም ነው ይህን ሁሉ ስራ የሰራው። በሰዎች ታሪክ ላይ በመገለጥ አጠቃላይ ሰዎችን ለመቤዠት ቃል የገባው እግዚአብሔር በቃል ኪዳኑ ላይ ታማኝ ሆኖ በየዘመናቱ መሲያዊ ቃል ኪዳንን እሱ በሚፈልገው መስመር ጣልቃ እየገባ እየሰራ፣ ዲያብሎስም ያንን ለማጥፋት እየሰራ፣ እግዚአብሔርም ያንን ደግሞ ወደ ፍጻሜ ለማምጣት የተገለጠበት አካሄድ ነው። ስለዚህ መሲያዊ ተስፋ ከአዳም ላይ ይጀምር ተስፋ ነው። ግን አሁን መጠንቀቅ አለብን። ተስፋ አካል አይደለም፣ እንደሚመጣ ነው የተነገረው። ከሴቲቱ የሚወለደው የእባቡን ራስ መቼ ነው የሚወለደው? ወደፊት። ያንን ለመፈጸም ግን ያን መስመር እግዚአብሔር ሲሰራው እንግዲህ መሲያዊ ተስፋችን ዘፍጥረት 3 ላይ ይጀምርና 12 ላይ አብርሃም ዘር ላይ ይገባል። አብርሃም ላይ ሲባል አጠቃላይ አብርሃም፣ ከዛ ከአብርሃም ላይ ይስሐቅ ላይ ይገባል። ከይስሐቅ ላይ ደግሞ እንደገና ኤሳውና ያዕቆብ ቢወለዱም ያዕቆብ ላይ ይገባል። ከያዕቆብ ላይ ደግሞ 12 ቢመጡም ይሁዳ ነገድ ላይ ይገባል። ይሁዳ ነገድ በአጠቃላይ አይደለም፣ ከይሁዳ ነገድ ላይ የዳዊት ቤተሰብ ላይ መሲሁ በዚህ ጠባብ መስመር ላይ እንደሚመጣ ቃል ኪዳኑ ሲያስቀምጠው እናያለን። ግብግቡ እንደቀጠለን አሁን ያንን ተረድተን ነው እኛም። ስለዚህ ይህን እየተከተልን ከመጣን የምንጠብቀው ነገር የመሲሁ መስመር ተከትለን ፍጻሜው ላይ ለመድረስ እንንቀሳቀሳለን ማለት ነው። ብሉይ ላይ ያለን ማለት ነው። ለምሳሌ እንደ ዘፍጥረት 12 ራእይ 12ን ተመልከቱት። ራእይ 12 ላይ አንድ ሴት ፀሐይና ጨረቃን ተጎናጽፋ ከዋክብትን ከእግሮቿ ስር በታች አድርጋ አየኋት ይላል። ይህ ፀሐይና ጨረቃ የሰናድሪ መጽሐፎች ላይ አብርሃምና ሳራን ይወክላል። ከዋክብቶቹ ልጆቿን ይወክላል፣ ዘሮቹን ይወክላል። ከዛ ላይ የሚመጣው ቃል ኪዳን እቺ ሴት አርግዛ ነበር ይላል። ከዛ ቀይ ዘንዶ ፊተኛው እባብ ይለዋል። ዘፍጥረት 3 ላይ ነው የሚፈልገው ልጇን፣ ቅድም ያለው ማጨናገፍ፣ ልጁን ማጨናገፍ ነው። አርግዛ ነበር። ይሄ ማርገዝ አልተወደ ተስፋ ነው። እያደገ ሲመጣ ታዩታላችሁ። ለአብርሃም ለአዳም ከሴቱ የሚወለደው አለ። ከዛ አብርሃምን አምጥቶት በትክክል የሚመጣበትን መስመር ሲያስቀምጥ እናያለን። በዘር በኩል አለው። ከዛ አብርሃም የተለያየ እንትን አደረገ፣ ይስሐቅ አለው። ከይስሐቅ ደግሞ እያደገ ነው የመጣው። ጽንሱ ልጁን ነው የሚጠብቀው፣ ሲወለድ ሊበላው፣ ሊያጨናግፍ፣ ሴቷንም እንዳታረግ ለማስወጣት እና ግን በዋናነት የሚፈልገው ልጁን ማጨናገፍ እንደሆነ ያስቀምጠዋል። ስለዚህ ዲያብሎስ ብሉይ ኪዳን ላይ ይሄ ልጅ ለማጨናገፍ እና ሲወለድም ቶሎ ለመግደል፣ ለማጨናገፍ፣ ያ ቃል ኪዳን እንዳይፈጽም ለማድረግ ከዛ ልጁ ራእይን አንብቡት፣ ተወለደና ወዲያው ተነጠቀ ይላል። ስራውን ሰርቶ እንደተነጠቀ፣ ከዛ የዲያብሎስ ስራ እንደፈረሰ ያስቀምጠዋል። ያ አውሬ ያንን ለማጨናገፍ ነበር የተቀመጠው። ስለዚህ እንዳይወለድ ወይም ጽንሱ በትክክል እንዳይል ለማድረግ ጣዖት አምልኮን፣ የተለያየ አካሄዶች ቅድም ያየነው ቃየል አቤልን እንዲገድል የተለያየ እንቅስቃሴ እንዲፈጸም ከበስተኋላ ሆኖ እየሰራ፣ እግዚአብሔር ደግሞ ያ እንዲፈጸም ለማድረግ በራሱ ጥበባዊ መንገድ ቅሬታዎችን በመጠቀም ብዙዎቹን እያሳተ ሲመጣ ቅሬታዎቹን እየተጠቀመ መሲያዊ ቃል ኪዳኑን ለመፈጸም እንቅስቃሴ ያደረገበትን ሂደት ብሉይ ኪዳን ላይ እናገኛለን ማለት ነው። እስካሁን እስከተመለከትነው ድረስ እንመለከታል። ከዚህም የተነሳ ይህን ግብግብ ተረድተን ብሉይ ኪዳን በዚህ መነጽር ማንበብ ያለብን። ያ ከሆነ የእኛ ታሪክ ይሆናል ማለት ነው። የእኛ ታሪክ ይሆናል፣ የሁላችንም ታሪክ ሆኖ ብሉይ ኪዳን ይቀመጣል ማለት። በዚህ ላይ ጥያቄ ኮመንት አለ፣ ማይክ ፍሬ ያደርግላችኋለሁ።